Hello, እንዴት ናችሁ? This is gateway to Grade Academy. በዛሬው ርዕስ የምናየው ደግሞ is new chapter 2 is all about kinematics. ስለ ካይናማቲክስ እናያለን። ኢቭን ዳይናሚክስም አለው። አሁን እንደ ፓርት 1 ይዘነው የመጣነው ሶስ የመጀመሪያዎቹ ካይናማቲክስ ያሉት እነ ፖዚሽን፣ ዲስፕሌስመንት፣ ቬሎሲቲ፣ አክሲለሬሽን የሚሉትን እና የተለያዩ እናያለን ማለት ነው። እሺ ከባለፈው ግሬድ እየተማርነው የመጣነው ምን ይላል? ካይናማቲክስ is a part of mechanics that study about motion without considering force of effect ይለናል። ካይናማቲክስ የምንለው ምንድነው? is a part of mechanics that study about motion without considering the force of effect. so ካይናማቲክስ ተርምስ ምንለው በቃ ኢፌክቱ አያጠናም፣ ግን is about ምንድነው? is about motion እንደሆነ ነው የሚገልጽልን። ሰው ምን ነው ካይናማቲክስ ማለት ነው። ካይናማቲክስ ተርምስ ፖዚሽን፣ ዲስፕሌስመንት፣ ቬሎሲቲ፣ አክሲለሬሽን ብለናል። ሶ ፖዚሽን እና ዲስፕሌስመንት ልዩነታቸው ምንድነው? ዲስፕሌስመንት ኤንድ ዲስታንስ ምን ልዩነት አላቸው? ኢቭን ቬሎሲቲ፣ ስፒድ፣ አክሲለሬሽን እነዚህ ሁሉ እናያቸዋለን ማለት ነው። እሺ የመጀመሪያው what is the difference between position and displacement? የመጀመሪያው ፖዚሽን እና ዲስፕሌስመንት ልዩነታቸው ምንድነው? what is the difference of between position and displacement? Position is a location where or an object from the reference point. ሎኬሽኑ ነው ኦብጀክቱ ከሪፈረንስ ፖይንቱ የት ነው ያለው፣ የት ነው። ዲስፕሌስመንት ደግሞ ኤክስቼንጅ ኦፍ ፖዚሽን ነው። ያንን የሰውየው ሎኬሽን ኦር ፖዚሽኑ ቼንጅ ደግሞ ምን ይባላል? ኢስ ዲስፕሌስመንት ይባላል። አሁን ለምሳሌ ፖዚሽን ስንል ፖዚሽን ባዚ ሁለቱም ቬክተር ኳንቲቲ ናቸው አይደል? ቬክተር ነው። አሁን ፖዚሽን ስለ ያንን ኦብጀክት በሪፈረንስ ፖይንቱ ፍሮም ዘ ኦሪጂን የት እንዳለ ነው የሚገልጽልን። አሁን ዲስፕሌስመንት ደግሞ የሱ ቼንጅ ነው የምንሰራ። አሁን ለምሳሌ ፖዚሽን ኤንድ ዲስፕሌስመንት ኢን ዋን ዳይሜንሽን ባይዚ ዋን ዳይሜንሽን ኤንድ ቱ ዳይሜንሽን እናውቃለን። ዋን ዳይሜንሽን ከሆነ አሁን ለምሳሌ ይሄ ዋን ዳይሜንሽን ነው አይደል? አንድ ስትሬት የሆነ ላይ ቱ ዳይሜንሽን ከሆነ አለው ይጨመርበታል ዋይ አክሲስ ወይም ሳምቲንግ። ስሪ ዳይሜንሽን ይሄ ኮምፕሊኬትድ እየሆነ ይሄዳል። ሶ ለዛ ነው ዋን ዳይሜንሽን ስንል ኢን ዋን ስትሬት ላይን ለማለት ፈልጉ። ሶ እዚህ ጋር ፖዚሽን ኤንድ ዲስፕሌስመንቱ አሁን ስመል እንዲሁ ይሄ ሪፈረንስ ነው። ይሄ ስታርቲንግ ቱ የሚለው እዚህ ጋር ነው። መኪናው ስታርት የሆነው እዚህ ጋር ነው። ኢኒሻል ፖዚሽኑ አሁን ለምሳሌ ኢኒሻል ፖዚሽኑ ምን ይሆናል? የዚህ 2 ሜትር ይሆናል። እስከ 2 ሜትር ይሄዳል። ይሄ ነው መኪና ያለው ኢኒሻሉ እዚህ ጋር ነው ያለው። እስከ 2 ሜትር ነው ያለው ኢኒሻል ይሆናል። ሶ አር አይ ኢዝ ኢኳል ቱ ምን ይላል? 2 አይ መኪናው ኢኒሻል ፖዚሽኑ የጀመረውን አት 2 በቃ እዚህ ጋር ነው አይደል? መኪናው ያለው እዚህ ጋር ነው። ስለዚህ 2 ሜትር ነው ኢኒሻል ቬሎሲቲ 2 ነው ማለት ነው እዚህ ጋር። ስለዚህ ፖዚሽናችን ኢኒሻል ፖዚሽናችን ያንን መኪና የተቀመጠበት ሪፈረንስ ፖዚሽናችን አት 2 ሜትር ነው ያለው። 2 ሜትር አት 2 ሜትር ፖዚሽን አለን ማለት ነው። ስለዚህ ቬክተር ፎርም ቬክተር ነው ብያቸዋለሁ አይደል? ቬክተር ነው ኢኒሻል ፖዚሽን ቬክተር ነው። 2 ሜትር ኢን አይ ዳይሬክሽን ይሆናል። አይ ዳይሬክሽን ኦኬ። እንቀጥል። አት 1 ሰከንድ ምን ይለናል? ኢን ፋይናል ፖዚሽናችን ኤፍ 5 ሜትር ነው። 5 ሜትር። ስለዚህ የሆነ መኪና ከዚህ ተነሳ ነው ከሁለት ተነሳ ነው የዚህ ኢኒሻል እንበለው። ኢኒሻል ከሆነ የመጨረሻው ምንድነው? 5 ነው። ስለዚህ ፋይናል ፖዚሽን ወይ ዴስቲኔሽን ምንድነው? ኢት 5 አይደል? 5 ሜትር ነው። አሁን ምን እናደርጋለን? አሁን ዲስፕሌስመንት ኢዝ ቼንጅ ኦፍ ዋት ፖዚሽን። ቼንጅ ኦፍ ፖዚሽን ስለሆነ ኢኒሻላችን 2 ሜትር ነው። ፖዚሽናችን 2 ሜትር አይ ፋይናል ፖዚሽን ምንድነው? 5 ሜትር ስትሬት ላይን ነው ያለው። ሶ ዲስፕሌስመንት ኢዝ ኢኳል ቱ 5 ማይነስ 2 ኢዝ ኢኳል ቱ 3 ሜትር ኢን ኢስት ኦር ኢን አይ ኢን ኢስት ዳይሬክሽን። ይሄ ምንድነው? ዲስፕሌስመንት ነው። ፖዚሽናችን አይ ነው። የመጀመሪያ ፖዚሽን እዚህ ጋር አለ፣ ሁለተኛ ፖዚሽን እዚህ ጋር አለ። ሶ ዲስፕሌስመንት ስንል ቸንጁ ነው የምንፈልገው። ቸንጁ 3 ሜትር ኢስት ይሆንልናል ማለት ነው። ወርክ አውት ዲስታንስ ባይ ዘ ወይ ዲስታንስ ኤንድ ዲስፕሌስመንት ምን ዲስታንስ ማለት ኢዝ አክቹዋል ፓዝ አይደል? አክቹዋል ፓዝ ማለት ነው። ዲስታንስ ማለት ነው ጠቅላላ የተጓዘበት አክቹዋል ፓዝ። አሁን ለምሳሌ አንድ ሰውዬ ከዚህ ከተነሳ ወደዚህ ሄደ፣ የሆነ ወክ እያደረገ ትምህርት ቤት ለምሳሌ ወደ ትምህርት ቤት እየሄደ ነው እንበል።
ትምህርት ቤት 20 ሜትር ከሆነ እዚህ ደርሶ ወደ ቤት ተመለሰ ወዲያውኑ ማለት ነው። ስንት ጥግም 20 ሜትር። አሁን የዚህ ዲስታንስ ምንድን ነው? 40 ነው። ሰውየው የተጓዘበት ዲስታንሱ 40 ነው። አክቹዋል 20 ሄደ 20 ተመለሰ። 40 ይሆናል። ዳይሬክሽን የለውም። ዲስፕሌስመንት ስንሄድ ግን ይህን ሰውዬ ዲስፕሌስመንት ወደዚህ ሄደ እና ከዛ ወደዚህ ከተመለሰ 20 ከሆነ ስትሬት አስቡት። 20 ከሆነ ሰውዬ ዲስፕሌስመንት ዳይሬክሽኑን የምንጨምረው አይደል? ሰውዬው ወደ ነበረበት ነው የተመለሰው። ይሄ ነው ኢኒሻል ከሆነ ሄደ ፋይናሉ ከዛ ተመልሷል። ወደ ነበረበት ነው የተመለሰው። ዲስፕሌስመንት ዜሮ ከዳይሬክሽኑ አንጻር ስንምናየው የዚህ ሰውዬ ዲስፕሌስመንት ምንድን ነው? ዜሮ ነው ማለት ነው። ግን ሁለቱም እኩል የሚሆኑበት አለ አይደል? ለምሳሌ ዲስፕሌስመንት ሾርተስት ፓዝ ነው፣ ዲስታንስ ሎንግ ፓዝ ነው። ለምሳሌ ቹዝ ምናምን ፈተና ከመጣ ይሄ ማስተዋል ዋት ኢዝ ዘ ዲፈረንስ ቢትዊን ዲስታንስ ኤንድ ዲስፕሌስመንት ብሎ ከመጣ ለምሳሌ which one is true about distance and displacement displacement is shorter path ነው፣ ይሄ ዲስታንስ ሎንግ ፓዝ ነው። አክቹዋል ዲስታንስ ነው። ዲስታንስ አክቹዋል ነው። በቃ ድምር ነው አክቹዋል። አንድ ሰውዬ ከተንቀሳቀሰ ሄደ ካለ ዲስታንሱ ዜሮ የሚመጣበት ሄዷል። በቃ አንድ ጊዜ አንድ ሰውዬ ከአንድ ፖይንት ተነስቷል ካለ የሆነ ሰው ከአንድ ፖይንት ተነሳ ካለ ዜሮ የሚመጣበት ዲስታንስ የለም። በቃ ይሄ ሰውዬ ሄዷል። የሆነ ሳምቲንግ የሆነ ዲስታንስ አለው። ዲስፕሌስመንትን ዜሮ ሊሆን ይችላል። ይሄ ሰውዬ ቀንን ሙሉ ሄዶ ቀንን ሙሉ ተጉዞ ዜሮ ሊሆን ይችላል። ዲስፕሌስመንቱ ዳይሬክሽን በዳይሬክሽን ነው ወደ ነበርበት ሊመጣ ይችላል። ይሄ ሰውዬ በተጠቀምበት የሆነ መንገድ ዳይሬክሽን አድርጎ ወደ ዜሮ ሊመጣ ይችላል፣ ወደ ነበርበት። ዲስፕሌስመንቱ ዜሮ ይሆናል ማለት ነው። ወርባው ዲስታንስ ግን አይሆንም። ትንሽ መንገድ ከሄደ ሰውዬ አክቹዋል ዲስታንስ ነው ተብለናል። እና ለምሳሌ ይሄ አክቹዋል ነው። ከዚህ ወደዚህ ከአንድ ቦታ ወደ አንድ ቦታ ይሄ ሜትር ነው ተብሎ ስለሚቀመጥ that's why ዲስታንስ አክቹዋል ብላችሁ መያዝ አለባቸው። ትሩፎልስ ነው መጠንቀቅ ያለባችሁ እንደዚህ አይነት ጥያቄዎች ማለት ነው። አሁን ቀጥታ ዲስታንስ እንዴት መፈለግ እንችላለን? ባይ ዘ ወይ ዲስታንስ ኤንድ ዲስፕሌስመንት እኩል የሚሆን ኢን ስትሬት ላይን እንደዚህ ከሆነ እኩል ናቸው። 10 ሜትር ሄደ ብቻ ከተባለ ዲስታንስም 10 ነው፣ ዲስፕሌስመንቱ 10 ነው ማለት ነው። ይሄ ከቱ ነው የተነሳው። 5 ነው ያቋረጠው። ይሄ ሰውዬ የተጓዘበት እችን ነው የምናየው። እሺ እችን በቃ እችን ስንት ናት? 5 - 2 ናት፣ 3 ናት። ይሄ ዲስፕሌስመንት ኤንድ ዲስታንሳቸው እኩል ናቸው። ግን የሚለየው ምንድነው? ዲስታንስ ስንል ሜትር እናስቀምጣለን። 3 ሜትር ነው የምንለው። ዲስፕሌስመንት ብንላለን 3 ሜትር ኢስት ከሆነ ዌስት ከሆነ ዌስት። ምን ማለት እንችላለን? ዲስፕሌስመንት ኢዝ ኢኳል ቱ ዲስታንስ ፕላስ ዋት ዳይሬክሽን ነው የሚወስድበት ማለት ነው። ዚስ ኢዝ ዲስታንስ ኤንድ ዲስፕሌስመንት ልዩነት። እሺ እዚህ ጋር ምን ፖዚሽን ዲስፕሌስመንት ኢንቱ ዳይሜንሽን ላይ ኢንዋን ዳይሜንሽን አይተን ነበር ቅድም። እዚህ ጋር ደግሞ ኢንቱ ዳይሜንሽን ይለናል። ኢንቱ ዳይሜንሽን የሚፈልገው እንዴት ነው? አር አይ አለን እዚህ ጋር አር ኤፍ አለን። ስለዚህ ቼንጅ ኦፍ አር ምን ማለት ነው? አር ኤፍ ማይነስ አር አይ ነው። ቼንጅ ኦፍ ኤፍ ማለት ምን ማለት ነው? ቼንጅ ኦፍ አር ኢዝ ኢኳል ቱ አር ኤፍ ማይነስ አር አይ አድርገን ቼንጅ ኦፍ አር ፖዚሽን ኤንድ ዲስፕሌስመንት ኢንቱ ዳይሜንሽን መፈለግ እንችላለን ማለት ነው። ይሄ አር ነው፣ ይሄ ኤፍ ነው። ይሄ ቼንጅ አድርገን ኢንቱ ዳይሜንሽን መፈለግ እንደምንችል ነው የሚያሳየን። አር አይ ኤንድ አር ኤፍ አለ ቼንጅ። ይሄ አንድ አለ ወደዚህ አለ፣ አንድ ወደዚህ አለ። ስለዚህ ይሄ ዲስፕሌስመንቱ ሾርተር ፓዝ ነው። አሁን ለምሳሌ እስኪ እንደዚህ አድርገን እስኪ ይሄ ሳምቲንግ አንድን በለው ይሄ አንድ ኢንቱ ዲ ማለት ነው። የዚህ ሾርተር ፓዙ ይሄ ነው። አሁን ለምሳሌ ይሄ 90 ዲግሪ ከሰራ ወዴት እንገባለን? ፓይታጎረስ ምን ቲኤረም እንገባለን። ፓይታጎረስ ቲኤረም እንገባለን። ለምሳሌ አንድ ቬክተር እዚህ 3 አለ፣ ወደዚህ 4 ሄደ። እዚህ ጋር ስንት ነው? የዚህ ስኩዌር ነው። ፓይታጎረስ ማለት 3 ስኩዌር ፕላስ 4 ስኩዌር ኢዝ ኢኳል ቱ የዚህ አር እንፈልጋለን። ስለዚህ ሩት ስናስገባ አር ስንት ይመጣልናል? 5 ይመጣልናል። ሶ የዚህ ዋጋ ስንት ነው? 5 ነው። አሁን እንደዚህ ስናደርገው የስር የሆነልን 5 ይመጣል። ይሄ ምንድነው? ዲስፕሌስመንት ቼንጅ የዲስፕሌስመንቱ ይሄ እዚህ ጋር 5 ይመጣልናል። ነገር ግን ዲስታንስ ብንጠይቅ እዚህ ጋር ስንት ነው የሚመጣው? 3 + 4 ዲስታንስ በቃ 7 ነው። ኢስ አክቹዋል ዲስታንስ ከዚህ ወደዚህ አክቹዋል ዲስታንስ እንደዚህ መጣ፣ ወደዚህ መጣ። አክቹዋል ዲስታንስ ሾርተር ፓዝ አይደለም፣ ሎንግ ነው። በቃ ሎንግ ነው። አክቹዋል እንወስደዋለን ማለት this is the difference። እዚህ ጋር ምን ይላል?
አቨሬጅ ቬሎሲቲ ነው። አሁን ቬሎሲቲ ኢን ዋን ዳይሜንሽን ኢን ቱ ዳይሜንሽን ነው የምናየው። ሶ አቨሬጅ ቬሎሲቲ ምን እያለን ነው? ቶታል ዲስፕሌስመንት ኦፍ ዲቫይድ ባይ ቶታል ታይም እያለን ነው። ዲስፕሌስመንት አለ፣ ቶታል ታይም አለ። ስለዚህ ቪ አቨሬጅ ኢዝ ኢኳል ቱ ቶታል ዲስፕሌስመንት ኦቨር ዋት ቶታል ታይም። የዲስፕሌስመንቱ ለታይም በማካፈል የምናገኘው ቶታል ዲስፕሌስመንት እንደዚህ አድርጎ ዲ እና ዳይሬክሽን እዚህ እንጨምርበት የሱ ስላ እንደዚህ አድርገን ቶታል ዲስፕሌስመንት ኦቨር ቶታል ታይም አድርገን እንፈልጋለን ማለት ነው። ስለዚህ ምን ብለናል? ዲስፕሌስመንት ደግሞ ምን ብለናል? ዲስፕሌስመንት ማለት ምን ማለት ቼንጅ ነው አይደል? ቼንጅ ኦፍ ፖዚሽን አለ፣ የፖዚሽን ቼንጅ የሆነ ቼንጅ አለ። ስለዚህ የቼንጁ ይሄ ነው ቼንጅ አር ኤፍ አር አይ ኦቨር ቲ ኤፍ ያ ቼንጁ ፈልገን አቨሬጅ ቬሎሲቲ መፈለግ እንችላለን ማለት ነው። አቨሬጅ ስፒድ ደግሞ ያው አቨሬጅ ቬሎሲቲ እና ስፒድ ዩኒታቸው እያየን እንሄዳለን። ቶታል ዲስታንስ ትራቭልድ ባይ ኦብጀክት ባይ ዲቫይድድ ቶታል ታይም ነው። ይሄኛው ምንድነው? አቨሬጅ ስፒድ ምንድነው? ቶታል ዲስታንስ ይሰጠናል። ከዛ ቶታል ታይም ፈልገን እናስቀምጣለን ማለት ነው። ቶታል ዲስታንስ ለማን በማካፈል? ቶታል ታይም በማካፈል። ስለዚህ ልዩነታቸው ምንድነው? አቨሬጅ ቬሎሲቲ ማለት ኢዝ ቬክተር ኳንቲቲ ነው። ኢት ዳይሬክሽን። አቨሬጅ ቬሎሲቲ አቨሬጅ ስፒድ ምንድነው? ኢዝ ማግኒቲዩድ ነው። ዳይሬክሽን የለውም። አሁን ለምሳሌ አቨሬጅ ቬሎሲቲ ኢዝ ኢኳል ቱ አቨሬጅ ስፒድ ከማን? ከዳይሬክሽን አለ። አቨሬጅ ቬሎሲቲ ኢዝ ኢኳል ቱ አቨሬጅ ስፒድ ፕላስ ዋት ዳይሬክሽን። አቨሬጅ ስፒድ ከማን ጋር? ከዳይሬክሽን ጋር ይመጣልና አቨሬጅ ቬሎሲቲ የምንለው ይሄ ነው ማለት ነው። ብዙም እየቸኮልኩት ያለሁት ለምንድን ነው? ርዕሱ በደንብ ታውቁታላችሁ ብዬ ነው። ከባለፈው መንገድ ቬሎሲቲ ምናምን ኢዚ ስለሆኑ ማለት ነው። ቀጣይ ርዕስ ምንድነው? ኢንስታንታኒየስ ቬሎሲቲ ነው። ኢንስታንታኒየስ ቬሎሲቲ ምንድነው? ኤ ቬሎሲቲ ኤ ፓርቲኩላር ስፔሲፊክ ታይም። አሁን ለምሳሌ ይሄ አለን አይደል? አሁን ይሄ ተዋለን እዚህ ታይም አለን እንደዚህ ይሄዳል። አሁን ለምሳሌ ምን ጠይቅ እንችላለን? እዚህ ጋር ያለችው ኢንስታንታኒየስ ቬሎሲቲ ምንድነው? በቃ የሆነ ሰውዬ እንደዚህ እየሄደ ነው፣ በሌላ ሀሳብ እንደዚህ እየሄደ ነው። አሁን ለምሳሌ እዚህ ጋር ቬሎሲቲ ይኖራል። እዚህ ጋር ቤት ሊሆን ይችላል። ይሄ ሰውዬ የሚጓዝበት ስፒድ የራሱ አለው። አሁን ለምሳሌ እዚህ ጋር ፈጠን እያለ ሊሆን ይችላል። ይሄ ቀስ እያለ ፈጠን እያለ እዚህ ጋር ልንጠይቅ እንችላለን። እዚህ ጋር ያለው ኢንስታንታኒየስ ቬሎሲቲ አዘ ኢንስታንት ታይም ፓርቲኩላር ታይም እዚህ ጋር ያለችው እዚህ ጋር ስፒድዋ ማለት ኢንስታንት ቬሎሲቲ ምን እዚህ ጋር ያለችው ዲስታንሷ ከታይሟ ተካፍላ የምትመጣው እዚህ ጋር ስንት ናት የሚለው ጥያቄ አለ። እዚህ ጋር ኢንስታንት ታይም ላይ ስንት ይሆናል? ኢንስታንታኒየስ ቬሎሲቲ ስንት ይሆናል? እዚህ ጋር ያለችው ስንት ይሆናል የሚለው ይሰራልናል ማለት ነው። አሁን ኢንስታንት ቬሎሲቲ እና ቬሎሲቲ እኩል የሚሆኑበት ኮንስታንት ቬሎሲቲ አንድ ካር ኮንስታንት ቬሎሲቲ እየተጓዘ ከሆነ ለምሳሌ 2 ሜትር ፐር ሰከንድ ኤቭሪዌር 2 ሜትር ፐር ሰከንድ ኮንስታንት ቬሎሲቲ እየተጓዘ ከሆነ ምን ሊመጣ ይችላል? ኢንስታንት ቬሎሲቲ 2 ሜትር ፐር ሰከንድ ነው። ኢንስታንት ፓርቲኩላር ታይም እኩል ናቸው። ምንም ኮንስታንት እየሄደ ያለው ቫሪ ከሚያደርግ ከሆነ ግን የተለያየው ሊያመጣልን ይችላል። ሶ ኢንስታንታኒየስ ቬሎሲቲ እንዴት ነው የምንፈልገው? ቪቲ ኢዝ ኢኳል ቱ ሊማ ኦፍ ቪ አቨሬጅ ነው። በሊሚት ነው የምንፈልገው። አፕሮች ቱ ዜሮ እያደረግን ቼንጅ ኦፍ ቲ አፕሮች ቱ ዜሮ እያደረግን ነው የምንፈልገው። ይሄ ችግር የለውም። ታች ላይ ጥያቄው ስንደርስ እንዴት ኢንስታንታኒየስ ቬሎሲቲ ማግኘት እንደምንችል በቀላሉ ይሄ ምን እያለ ነው? ካልኩሌት ዲአር ባይ ዲቲ ይሄ በምንፈልገዋለን እያለ ነው። በዴሪቬቲቭ እናዋለን እንዴት በዴሪቬቲቭ ኢንስታንታኒየስ ቬሎሲቲ መፈለግ እንደምንችል ማለት ነው። የመጨረሻው ቶፒክ ላይ የዛሬ ስለ አቨሬጅ አክሰለሬሽን ኤንድ ኢንስታንታኒየስ አክሰለሬሽን እያለ ነው። አቨሬጅ አክሰለሬሽን ማለት ነው ዘ ሬት ኦፍ ቬሎሲቲ ዲቫይድ ባይ ቶታል ታይም ማለት ነው። ሬት ኦፍ ቼንጅ ኦፍ ቬሎሲቲ ኦቨር ዋት ቼንጅ ኦፍ ታይም ማለት ነው። ቼንጅ ኦፍ ቬሎሲቲ ነው ቪ ፋይናል አለን ማይነስ ቪ ኢኒሻል አለን ኦቨር ቲ ፋይናል አለን ማይነስ ቲ ኢኒሻል ምን እንፈልጋለን? አክሰለሬሽን እንፈልጋለን ማለት ነው። የዚህ ምን እንፈልጋለን? አክሰለሬሽን ማለት ነው። አክሰለሬሽን ማለት ነው የቼንጅ ኦፍ የሁለት ቬሎሲቲዎች ቼንጁ ከታይም አካፍለን የምናገኘው የእሱ አክሰለሬሽን ፈልገን የምናገኘው አክሰለሬሽን እንዳለ ማለት ነው። ይሄ ምን ይባላል? አክሰለሬሽን ተብሎ ይጠራል። ኢንስታንታኒየስ አክሰለሬሽን የምንለው ደግሞ ምንድን ነው? አክሰለሬሽን አት ፓርቲኩላር ስፔሲፊክ ታይም አት ስፔሲፊክ ታይም አክሰለሬሽን አት ስፔሲፊክ ታይም ነው የምንፈልገው እዚህ ጋር ያን አክሰለሬሽን አት ስፔሲፊክ ታይም ስንት ነው አክሰለሬሽኑ ማለት ነው። ዘሴም ነው ዊዝ ኢንስታንታኒየስ ቬሎሲቲ ብለናል።
አክሰለሬሽን እንደዚህ ኢንስታንት አክሰለሬሽን የዚህ ሁሉ የካሯ አክሰለሬሽን ካለበት ላይ ቫሪ እያደረገ የሚሄድ ከሆነ በዛ መጣው ቬሎሲቲ ቫሪ እያደረገ በሄደ ቁጥር አክሰለሬሽን ቫሪ እያደረገ ይሄዳል። ሶ ኢንስታንታንስ አክሰለሬሽን በዛ መጠን ቫሪ እያደረገ ይሄዳል። የዛ መኪና አክሰለሬሽን ቫሪ እያደረገ ይሄዳል። ሶ ኢንስታንታንስ አክሰለሬሽን ደግሞ አት ፓርቲኩላር ታይም ማለት ነው። በቃ አት ፓርቲኩላር ታይም ስንት ነው የዛ አክሰለሬሽኑ አት ፓርቲኩላር ታይም ስንት ይመጣል? ቼንጅ አለና እንደዚህ ቅድም እንዳየነው እዚህ ጋር ፓርቲኩላር ታይም ምን ይመጣል? በስሎፕ እንደዚህ መፈለግ እንችላለን። በተለያዩ መንገዶች እንፈልጋለን። ምክንያቱም እቺ ቦታ ላይ ለማግኘት ዲስታንሱ አለማወቅ ታይሙ አለማወቅ በጣም አስቸጋሪ አት ፓርቲኩላር ታይም ላይ ተጠየቅን ያለው። ስለዚህ ይሄ በምን መፈለግ እንችላለን? በምን መፈለግ እንችላለን? የራሱ ያለው ካልኩሌቲንግ ኢንስታንታንስ አክሰለሬሽን ዘ ፋይንዲንግ ዴሪቬቲቭ ኦፍ ዊዝ ሪስፔክት በዲቪ ባይ ዲቲ በዴሪቬቲቭ እዚህ ይሄን መፈለግ እንችላለን ማለት ነው። የዚህ ኢንስታንታንስ አክሰለሬሽን አት ኢንስታንት ኦፍ የዛ የመኪናው አክሰለሬሽን ስንት ነው ማለት ነው። አት ኢንስታንት ታይም ሶ እንደዛም አት ፓርቲኩላር ታይም ነው የተጠየቅን ያለው። ይሄ መፈለግ በዲቪ ባይ ዲቲ ዴሪቬቲቭ መፈለግ እንችላለን። ሶ ይሄ ችግር የለውም። ቀጣይ ቪዲዮ በደንብ ኤክሰርሳይዝ ስላለን የተለያዩ ኤክሰርሳይዞች ስላሉ ለምሳሌ 1 2 3 4 አሉ ጥያቄ ቤሽ ነው በቃ አለ ወይ ሁሉ ጥያቄዎች እንሰራለን።